አንቺ ፌት ወደ ኋላ ያውጃል፣ እውነተኛ ያውጃል። ያራስ አንቺ ገና ትወግሻለሽ። ተዝም በላይ አንተኛ መንቀድ ላንቺ ያልሆነ ምሽት ይበጣጠስ ላንቺ ያልሆነ ዜድዬ አለንልሽ ጀግና ደራሽ ላለቀሰባሽ ለበረደው አልባሽ ለተራበው አጉራሽ የማትበገር ጀግና ለታመመ ፈጥኖ ደራሽ የሴት ወይዘሮ ሴት እንኳንም የቀብራራ ማትቀየር ለወንድማችን ማርያም እሷን አየዋት ታደሰ ባቶኝ ቆጨን ነበረ የጀግናዋ የጀግና የወለደው የጀግና በዘገጠም የኔ ኩላሊት ናት እሱ እናቴ አለሷ መኖር አልችልም። እኔ ታሾፋለሁ። ሰላም ግጥሙ ጥቅም በዝም በሉ ሳናቀው እኮ እንትን ምን አለች ግጣሚ በሰላም ግጥሙ እንደው ከልበት አዳምጡ። አሁን ለዚዶ ያላችሁትን ምኞታችሁን ግለጹላት። ለዚዶ ማለት ነው ተራ በተራ እሺ። ተራ በተራ እኔ አንድ ቁጥር እሺ ቤት አርጉ ሌሎቻችሁ ልጅበት እሺ የኔ ወደ እህት የምሬን ነው ካወቅኩሽ ማለት ነው ወደ 5 ወር ነው 6 ወር ሆኖታል። ግን በጣም መልካም ሴት በቃ እኔ አላውቅም ብዙ ሰዎችን አውቃለሁ። ግን አንቺ ደግሞ በቃ ትሁት ይሆንሽ የምር እኔ ቃላት የለኝም እና ስላንቺ በጣም ምርጥ አስተዋይ የትልቅ ትንሽ በቃ አለ አይደል ብዙ በቃ እኔ አላውቅም ብቻ ግን ብዙ አውርቼ ስላንቺ አውርቼ ማልጨረሰሽ ግን በጣም ምርጥ እህት ነሽ የምር። እንደዚህ አንዳንዴ እንደ ድንገት ተዋውቀናቸው የሆነ ጓደኛ ወይ የሆነ ነገር ይሆናል ብላ አናስብም። ነገር ግን ሆነነውና አብረናቸው ሆነን ስናሳልፈው ነው የምናውቃቸው እነሱ ማን መሆናቸውና ዜድ ማለት እንደዛ ናትና የምር በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሲቀጥል ደግሞ አንቺን እንጠላለን ሲሉ ደግሞ እነሱ ራሳቸው ወድቀው ነው እንጂ የሚገኙት መቼም ቢሆን ደግሞ አንቺ ልትወርቂ አትችይም ማለት ነው። እና የኔ ብርቱ የኔ ጠንካራ በርቺ፣ እንወድሻለን፣ አከብርሻለን። ወደፊት ነው እንጂ ወደ ኋላ የለም። እሺ ውሻ ይጮሃል፣ አንበሳ ወደፊት ነው። በቃ ጨርሻለሁ። እንወድሻለን። ሰላም እየጀመረ እሺ ዜዶዬ የኔ ቀብራራ የኔ ብርቱ የኔ ጀግና የማትበገሪ ሁሌን ከጎንሽ ነን። አንቺ ወደፊት ነሽ፣ ውሾቹ ግን ወደ ኋላ ናቸው። ዛሬም ነገም ሁሌም በጀግንነትሽ ትቀጥያለሽ፣ በአንበሳነትሽ ትቀጥያለሽ። ወደ ኋላ ለሚያረጉሽ ሁሉ እነሱ ወደ ኋላ ይቀራሉ፣ አንቺ ግን ወደፊት ትሄጃለሽ። ጀግና ነሽ፣ አትበገሪም። ለደከመው፣ ለተራበው፣ ለተጠማው ለሁሉም የምትደርሺ አንበሳ ነብር። ከምሬ ነው የምልሽ፣ ላንቺ ቃል የለኝም። አንቺ የሴት ወይዘሮ ብዬሻለሁ፣ የሴቶች ወይዘሮ እትዬ ጣይቱ ብዬሻለሁ። ከዛም በላይ ነሽ፣ የበላይ ዘር ብዬሻለሁ። እና ጀግና ነሽ። እኛ አስከትለሽ ወደፊት ያለሽ እንዳለችው ውሾች ይጮሃሉ፣ አንበሳ ወደፊት ሄዳል። ሁሌን ከጎንሽ ነንና መልካሙን ሁሉ ካንቺ ጋር ይሁን። ጠላቶችሽ ካንቺ በታች ይሁኑ፣ አንቺ ከከፍታ በላይ ሁኚ። እንወድሻለን፣ በጣም ነው የምናከብርሽ። ትልቅ ነሽ፣ ትልቅ እንደሆንሽ ኑሪ። ቀጥሉ። እሺ ቀጥሉ። እኔ ዜዶን ካወቅኳት ማለት ነው የምሬን ምላችሁ በሄርሚ ነው እኔ እሷን ያወቅኳት ማለት ነው። ከሷ ጋር የተዋወቅኩት በሄርሜላ ነው። እኔ እና አብርሽን ብዙም አልከታተላቸውም ነበረ፣ አውቃቸዋለሁ ግን አልከታተላቸውም። ሄርሚ ከመጣች በኋላ ነው የእሷን ቻናል መከታተል የጀመርኩት። እሷን ካየኋት ቀን ጀምሮ የምትናገረው ግልጽ ነው። አንቺ እውነቱን ስለምትናገሪ ግልጹን ስለምትናገሪ ብዙዎቹ ይጠሉሻል። እኛ ግን ከጎንሻለን፣ የማትበገሪ አንቺ ማለት ጀግና ሴት ነሽ። ደግሞ ለማንም ለጠላቶችሽ እንዳትንበረከኪ። አንቺ ማለት ጀግና ነሽ። በቃ እኛ አንቺን ካወቅን ጀምሮ ጀግነትሽን ነው እንጂ ያየ ነው። አንቺ ወደ ኋላ ተመልሰሽ ስታለቅሽም ስትወርቅም ማየት አንፈልግም። ሁሌም አንቺ የበላይ ሆነሽ እንድትኖርልን
በቃ ጎበዝ እንድትሆንልን ነው የምንፈልገው። ስለዚህ በርቺልን፣ ከአጠገብሽ ነን፣ ከጎንሽ ነን። በጣም ነው የምወድሽ የኔ ቀብራራ፣ የኔ ጀግና። ኑሪልን፣ እድሜና ጤና ይስጥሽ፣ በሰላም ወደ ሀገርሽ ያስገባሽ ፈጣሪ ማለት ነው። አመሰግናለሁ። እናንተም ቀጥሉ። ቴንክ ዩ ሶ ማች። ሀያት ቀጥይ። እንግዲህ ጨርሳችሁ አውጥታችሁታል ሁሉ ነው። አሁን የምለው የለውም ማለት የበጎች መድኃኒት ነው ማለት ነው። አሁን እንደዚህ ምን ጨረጨሩ መድኃኒት ነው። ፓላስታ ምንድነው? ፓናዶል የራስ ምታስኪን ነው ምንድነው? እነሱ ተቃጠሉ። እሷ መቼም ማትቀየር ኒውት አርጉ ይጨርስበት። እኔ በፊት ዜዶላ አነደድ ነበር ማሏሽ ነገር ማለት ቤቷ ገብቶ አብርሃምን ሲሰርቡ እናደድባት ነበር። በቅርብ ጊዜ ስለተወች እኔ በጣም ነው የምወዳት። አላህ አላሰብሽው ርስቅ ይስጥሽ ነው የምለው። እኔ ሌላ ምንም ነገር የለም። ማንም ተንጫጫ ምንም አያመጣም። አንቺ ዜናሽን ቀጥይበት ነው የምልሽ የኔ እህት። አመሰግናለሁ። እሺ እኔ ፈቲያ ልጀምር። እሺ ቀጥይ። የኔ ውድ ዜድ ሾ ቀብራራ፣ ዜድ ሾ ጠንበለል፣ ያንቺ ዜና በጉጉት ነው የምጠብቀው። የኔ ጀግና ሴት፣ የኔ ብርቱ ሴት፣ የትም የማትበገር የማንም አንቺን መምሰል የማይችል ቢንጨረጨር ተልባ ቢንጫጫ በአንድ መውቀጫ አንድ ስንዝር የማይሞሉ ተንጫጩ ብለሽ አንቺ ወደኋላ የምትይበት ምንም ነገር የለም። የኔ ጀግና ሴት፣ የኔ ብርቱ ጠንካራ ሆነሽ ሚዲያ ላይ ደግሞ ጠንካራ ሆነሽ ማንም የአንቺ ቻናል ቢጠፋ ቻናል የኔ ጠንካራ ሴት ቻናል ቢጠፋ ቻናል ይከፈታል። አንቺን ዝቅ እናደርጋለን ብለው እራሳቸው ዝቅ ሆነው እንኳን የፈለጉት ነገር ቢያመጡ አንቺን መምሰል አይችሉ። የማንም ልቅንቅም የሰው ልክ አያቅም፣ ቢያቅም አይጠነቀቅም ይላል የሀገሬ ሰው። ከነተረቱ አለልሽ የኔ ውድ ሴት፣ አንቺ ጠንካራ ነሽ፣ አንቺ የማትበገሪ ሴት ነሽ። የሴቶች በላይ ነሽ። ሴቶችን እየመራሻቸው ነው። ማንም እየመራሽው ነው፣ እያሽከረከርሽው ነው። ጭራሽ ብለው ኤርሚሽና አብርሃም አንቺ ነሽ ያጣበሽው እያሉሽ ነው። አዎ አጣባሽ ነሽ። የበላይ ስለሆንሽ እኮ ነው የምትጣብሽው እንዴ። አብርሽና ሄርሜላ አግኝተሻቸው ነው እንዴ? የኔ ውድ ሴት ውድ ነሽ እኮ፣ እንደማንም ርካሽ አይደለሽም። ኬትም የመጣ አንቺ ላይ አፉ ፊት ቢል አንቺ ላይ መምሰልም አይችልም። እንኳን መናገር መምሰል ራሱ አምሳያሽ ራሱ የለም። የኔ የማትበገሪ ሴት፣ የሴቶች ወይዘሮ ነሽ። ማንም ቢያለቀልቅ ማንም ወጣ ማንም ወረደ፣ አንቺ ጉዞሽን ወደፊት። አንበሳ ወደፊት ነው እንጂ ወደኋላ አይልም። የኔ ጠንካራ ሴት፣ ጠንክረሽና ጀግነሽ ነው እንድናይሽ የምፈልገው። ሚዲያ ላይ ደግሞ ዘለላሽ ነገር ዘለላ አምባ ዘለላ አንቺን ታለቅሻለሽ ብለው እራሳቸው እያለቀሱ ነው፣ እራሳቸው እየተዋረዱ ነው። ጭራሽ ብለው እርቃናቸው እየወጡ ነው። ገና ይዋረዳሉ። ገና ውርደታቸው አሁን በየሄዱበት እየረከሱ ነው። የአንቺ ጠላቶች። ጠላት ከፊት ነው እንጂ ከኋላ ነው እንጂ ከፊት እንዳታሳይ፣ ወደ ኋላ ባያቸው። ከፊትሽ ጀርባሽን አሳያቸው፣ ፊትሽን እንዳታሳያቸው። ለምን ፊት ካሳየሻቸው ሊበሉሽን ስለሚችሉ ቡዶች ስለሆኑ ማለት ነው። ስለዚህ የኔ ጠንካራ ሴት ጠንክረሽና ጀግነሽ እንዳይሽ በጣም እኔ ደግሞ ጉጉት አለ። ዜናሽ ራሱ በጉጉት ነው የምጠብቀው። የዜድ ምን ተናገረች ምን ተነፈሰች ብለን እግዚአብሔርን ነው የምልሽ። እኔ በጉጉት ነው ያንቺ ነገር የምጠብቀው የኔ ውድ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ቦታ አለኝ ላንቺ። ስለዚህ ሌስጎ ወደፊት ወደኋላ የምንልበት ምክንያት የለም። ሄርሜላን ይዘን ማይክል ጃክሰን ይዘን ወደፊት ሌስጎ እንገሰግሳለን። እኛ ጠላት ያውጃል፣ እኛ እንፈተፍታለን። ያልደረሳችሁ አውሩ። ማሄ እንኳን ደህና መጣሽ ወደ ቤቴ። እንኳን ደህና ቆየሽኝ። ደህና ነሽ? አንቺ ማህዬ ምን ሆነሽ ነው? እንኳን ደህና ነሽ? ሰላም ነው አላችሁ? ኦ ማይ ጋድ ቤት ናራታሻል። ሰላም ነው። አንቺ ምን ሆነሽ ነው? አረ በእናታችሁ እንደናንተ አይነት ጓደኛ ላይ ብዬ የሚጠይቀኝ እኔ ብዬ እፈተፍታለሁ አላችሁኝ ብዬ። በእንግዲህ በቃ አረባ እስቲ ንስታሽ ላይ ግቢ፣ እስቲ ቲክቶክሽን ቦስተሽ ላይ ግቢ። እግዚአብሔር ምስክሬን ያልተሰበት ቦታ የለም። እስኪ ለዜድ ምኞትሽን ግለጪ። ዝም በሉ በቃ።
ዛሬ ምንድነው የኔ ወዶች? እኔ ራሱ የእሷን እንትን ስታወሩ ሰምቼ በጣም ደስ አለኝ። እንዴ ደህና ናችሁ? እሺ ዜድዬ የኔ ውድ ነገር የኔ ሁሉ ነገር የምወድሽ የምኮራብሽ የኔ ቀብራራ የነማን አስለቃሽ አንቺ ለማንም ተራ ምናምን እንደማስለቃለሁ። አዎ ስማችሁ ማንሳት ስለማልፈልግ ነው። እና የማን ማን እንደሆነሽ ጠንቅቀው ያውቁሻል። በተራ ነገር ማትበገሪ እንደሆነሽ ያውቁሻል። ስለዚህ የኔ ውድ ነገር ሁሉ ነገር ደስታ እንጂ ክፉ ነገር አይንካሽ። የኔ ወርቅ እህት እወድሻለሁ። በቃ አንቺን የሚጥሉ የሚሞክሩ ለራሳቸው ይደቁ። የኔ ቆንጆ ነገር በጣም የምወድሽ አይ ላቭ ዩ ሰማች። በጣም አድርጌ ነው የምወድሽ የኔ ጀግና። ብዙም ያው አይደለሁም ግን ልበል ብዬ ነው። ሁሌ ነው የምወድሽ የኔ ውድ፣ ሁሌ ማለት ነው የኔ ኩሩ የኔ በቃ ምን ልበልሽ። ሁሉም ሰው ስለሚቀናብሽ ነው ባይዘው ወይ ሁሉ ያንን መጣ ይሄ መጣ ባንቺ ላይ አፉን የሚከፍተው ስለሚቀኑብሽ፣ ገባሽ? የኔ አስለቃሽ ስለሆንሽ ነው። ስለዚህ አንቺን መሆን አይደል መምሰል አይደለም መሆን ስለማይችሉ ለነዛ አይደለም ለቅሶ ማለት ነው። ቼክ እንዳታረጋችሁ የኔ አስለቃሽ ማለት ነው። እና ወድሻለሁ የኔ ውድ፣ ደግሞ ሁላችሁንም ነው የምወዳችሁ። እና ይላልሻለን በዚህ አጋጣሚ ማለት ነው ዜድሽዬ ሁላችንን ከጎንሽ ከኋላሽ ከፊትሽ እንዳለ እንዳዘሽ ማለት ነው። ወደፊት መቼም አትበገሪ መቼም ማለት ነው። አሁን እንግዲህ ነገ ጠላቶችሽን እየመጡ ቢያቅራሩ ምን ቢሉ አንቺ ግን አለው እያልሽ ማንነትሽ እያሳየሽ ደግሞ አቤቱታሽን እያቀረብሽ አቤቱታሽን ድምጽሽን መፈለግ በዜናሽ የሚያምረው ድምጽሽ በመታንቆረቅሪው በቃ ደግሞ እኮ ድምጿ እንዴት እንደማያምራችሁ የኔ ቀብራራ የወሎ ያገሬ የወሎ ሽቅርቅር በቃ ትልቅ ቴሌቪዥን ላይ ሚዲያ መቅረብ አለባት ለዜና ማለት ነው። ቤት ማለት ነው እየፈለጓት እነ ትክክሎች እየፈለጓት ነው ለዜና እያሉ ጭራሽ እኮ የእርቃን ቪዲዮ ፈላብን ብሎ የእርቃን ቪዲዮ ያምራት ይቀራል እንጂ አንዴ ላውራ ደግሞ ፈቲ እነዛ አንዴ ብልግናቸውን በአደባባይ ውስጥ ለውስጥ ብልግናቸው ሀገር ያወቀው ነው። በአደባባይ ደግሞ ብልግናቸው እኮ ዛሬ ትላንት ሄዱ እኮ ጭራሽ ሞቀብን ዜድ ቤት ሲያጡ ሞቀ ፈላ ብለው እማሆይ ቤት ገቡ እኮ። አረ የሆነ ነገር እኔ ደግሞ የሆነ ቤት እንደው ጉዳይች እንደው እናቴን ነው እየደረገጥኩ አይተሻል ማለት እሺ ተራ ስጡ ተራ ይናገር። እሺ ዜድ ተናገር ይቅርታ። የኔ ጀግና እህት እወድሻለሁ የኔ ቸኮላታ የኔ ከረሜላ የኔ ልብን ቅጭቅጭ የኔ እንቅጥቅጥው የኔ መሪ የኔ ጀግና እኔ በመጨረሻ እላታለሁ እኔ ሁሉንም ብዬ እላታለሁ። እኔ ጀግና በኋላ ገጥምላታለሁ ማለት ነው። የኔ አንበሳ አንቀጭቅጩ ሚዲያ አንቀጭቅጩ በእግራቸው በታች አንቺ ወደ ሰማይ ጠላትሽ ወደ ታች ወደ እግርሽ አንበርክኪያቸው። እሺ የኔ ቆንጆ ጀግና እኛ አለንልሽ እኛ እህትሽ የሳይ ጀግናው የኔ ቆንጆ ወድሻለሁ አከብርሻለሁ የኔ ቆንጆ የኔ ቸኮላታ በቃ እንወድሻለን። I love you ሁላችሁም አንድ ላይ እንወድሻለን በሏት። I love you አንድ ላይ ማለት አዳም ጨኔ ዜዶ አንድ ግጥም አለ ማለት ነው። ተልባቢን ሁላችሁም ማለት ነው እንዲህ ብላችሁ ማርያምን እንወድሻለን በአንድ ቃል እንወድሻለን። ሁላችሁም እንድበሉ ስሙ የኔ አስለቃሽ የነደመቁ አንቀጥቅጣ የደባች የሚዲያው መሪ የዩቲዩቡ መሪ የዩቲዩቡ ድምቀት ወላት ሰላም እንዴት ነው እንጂ ሰላም
ፊቱን አርጋችሁ ክንፏን ስደዱልኝ፣ ስበር እኖራለሁ። የፍቅር ጀምአ መቼም አላልልኝ። ሰላም ቤተሰብዬ፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜድ፣ ይሄ እንግዲህ የፍቅር ጀምአ ቻናላችን አዲስ ነገር አለ። ነገራችን ላይ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ከ15 ደቂቃ በኋላ ምላሽ ስትሪም ያርድ ሰጥሻለሁ ብሎኝ በጣም ደስ ብሎኛል ማለት ነው። እኔ ምን እንደምል አላቅም። ቲክታክ ላይ ቃላት ያንሰኛል። የማይክል ጃክሰን እህቶችና የሄርሜላ እህቶች ሲያንቀጠቅጡት አደሩ። እኔ እውነት እንደዚህ አይነትም ወዳጅ አለኝ ወይ ነው ያልኩት። ጥላቶች ቢበዙ ቢረባረቡም እንደዚህ ደግሞ አይነት ወዳጆች አሉኝ። እኔ እውነት እኔ በጣም ነው የምወዳችሁ። በጣም እኔ ራሱ ለእናንተ በጣም ልዩ ቦታ አለኝ። ስማችሁን ከማና ከማል ጀምረው እኔ እውነት እናንተን እንኳንም አወኳችሁ። በአሁኑ እንደውም በቅርብ ያወኳችሁ እኔ አላቅም። እሙ ኢምራን እነ መቶ አለቃዬ በጣም ብዙ ልጆች አሁን ያወኳችሁ። ሌሎቻችሁ እነ ሰላም ልተውና እኔ ምን እንደምል አላቅም። ፈጣሪ ያክብርልኝ። የሰው ሞዴል ይስጣችሁ። እኔ በጣም ነው እኔ ምን ቃላት እናንተን ይገልጻችኋል? ምንም አይገልጻችሁም። እንቅልፋቸውን ስትተው በጣም ብዙ ያለቀኩላችሁ ቪዲዮዎች አሉ። እስከ ሌሊቱ እስከ ጠዋቱ እንግዲህ 3 ሰዓት ምናምን የተለያየ ነውና ሰርፕራይዝ ነው ያደረጉ ገስት እየሰሩ የኔን ቻናል። እኔ ብዙ ጊዜ ሚዲያ ላይ ቲክቶክ ብዙ ሊባል ይችላል፣ አብሶ በሩታ ዙሪያ እኔ ምንም መልስ አልሰጥም ስለማላዳምጣቸው ማለት ነውና ስራ ለሰሪው ሾክላ ጣሪው ይላል ተራቹ ሲተርትና ምንም እኔ ችግር የለብኝም። ማንም ሰው ቢያወራ ምን ቢል ብቻ ሆናችሁ አትገኙና እኔ በጣም በቃ እኔ አላቅም። ወላሂ እምባዬን መቆጣጠር ነው ለይቱን ያቃተኛ። አሁን ራሱ ቪዲዮን ስሰራው ፈጣሪ ያክብራችሁ፣ ክበሩልኝ። በጣም ነው የማመሰግነው። እኔ እውነት እኔ ራሱ በጣም አርጌ ነው የምወዳችሁ። በከረሚላዬና በማይክል ጃክሰን ያገኘኋችሁ መቼም እማትቀየሩ እህቶቼ፣ እውነት መቼም እኔ ሰላም በጣም ማህተቧ የማይበጠስ ልጅ ነው የምላት። በጣም ከድሮም ጀምሮ የማይክል ጃክሰን ሳቃት 3 ዓመቴ አንድ ቀን ሰው አይቀየርም፣ እንደው ለደቂቃ አይቀየርም። እሷ ግን አንድ ሰውና ስጠፋ ፈልጋ ምስል ብቻ ብዙቶቼ አላችሁ። በማይክል ያወኳችሁ እነ ማሂ እና በጣም እኔ ሙድድ ነው ማረጋችሁ እና ኢምራን ሁላችሁም የቡታጅራ ልጆች በሙሉ እዛ ውስጥ እንግዲህ ስትሳተፉ እንግዲህ ብሔር ብሔረሰብ ስትሳተፉ ለነበራችሁ ምስጋና በጣም ላቅ ያለ ነው። እውነት በቃ ሰርፕራይዝ ነው በለይት ያደረጋችሁኝና ይሄ ሁሉ የእናንተ እገዛ ነው። በቃ እዚች እንድደርስ ያደረሳችሁኝ እናንተ ናችሁ። ላይክ፣ ሼር፣ ሰብስክራይብ፣ ሪፖስት ብዙ ነገር በማድረግ ኮፒ ሊንክ በማድረግ በቃ እኔ እውነት አላቅም። እኔ እውነት መቶ አለቃ ራሱ በጣም ትለያለሽ፣ ትችያለሽ። በቃ ሁላችሁም ትችላላችሁ። በአጠቃላይ ስማችሁን ጠርቼ የማልጨርሳችሁ እነ ፈቲ ምናምን በጣም ሁላችሁም በጣም አመሰግናለሁኝ። ፈጣሪ አክብርልኝ። ጠዋት ማታ አንድነታችንን የምናሳይ አድርገን ላለሁኝ። ላይክ፣ ሼር፣ ሰብስክራይብ ለሁሉም ይድረስ።